በሐቅነቱ ያሳየንና የምንመራበት ያድርገን ባጢልን በባጢልነቱ ያሳየንና የምንርቀው የምንጠነቀቀው ያድርገን ወላኪን እንደነዚህ አይነቶችንና እነሱን የሚከተሉ እንደዚህ ቻታን የሚከተሉ ሰዎችን ሚዲያ ላይ ሌላ አይደለምና ቲክቶክ ላይ ያሉ ራሱ ወደ ሱና የሚቀርቡ ወደ ተውሂድ የሚቀርቡ በአላህ ስምና ባህሪያቶች ችግር የለባቸው አህለ ሱነቲ ወልጀማዓ ነን የሱሐቦችና ታቢዒዎች አትባዕ ታቢዒን በእነሱ አረዳር ተከታይነን የሚሉ ዳዕዋ የሚያደርጉ ሰዎች በአንድ ድምጽ ሁሉም እየወጣ እንደዚህ አይነትን እቺ ልጅ ወደዛ ሚል መልእክትን ቢያስተላልፉና ቢያስጠነቅቁ በርካታ ወንድም እህቶች ይቆጠባሉ በያስባለሁ ወላኪን ኢላ መታ እስከመቼ ነው ግን እንደዚህ አይነት ነገራቶችን እያየን እጃችንን ብቻ ወራይተን ምንተው ነገሩ ወይት እስኪደርስ ነው አሁን ዘውጁና መጣ ወደፊት ምን እንደሚመጣ ምን እናቃለን ብዙ ችግሮች ተግተልትለው እንደሚመጡ ምንም ጥርጥር የለም ስለዚህ ሊያህሊከ መን ሀለከ عن በይነ ወያህያ መን ሐየ عن በይነ ነገራቶች ግልጽ ሆነው ሰዎች ብዙ ሰዎች በተለይ አዲስ የሚሰልሙ በተለይ ብዙ ሁኔታዎችን በመታሳየው አክቶች አንዳንዱ የአይን ሻወር ለመውሰድ ነው የሚቀመጠው ተገላልጣ የተለያዩ በፊልተርና እንደዛ ሆኖ ስለሚመጣ የስንት ዓመት አሮጊት ወጣት አርጉ ስለሚያመጣ ፊልተሩ በእንደዚያ የአይን ሻወር ለመውሰድ የሚቀመጣል ከወንድ ማለት ነው የወንድ አልጫ የሆነ ሌላው ደግሞ እማያቃለ ያውቁ የሚያጠፋው ማዕሩፍ ነው ይሄ አደጋ ነው ወላኪን ሳያውቅ የሚከተሉት እሷን ተምሳሌት ለማድረግ እሷን አርአያ ለማድረግ የሚታገሉ እህቶችን ለመቆጠብ መጀመሪያ ዳዕዋ እናደርጋለን የሚሉ ወደ ተውሂድ ወደ ሱና የሚጠጉ በአላህ ስምና ባህሪያቶች ጉዳይ ላይ ችግር የሌለባቸው በዚህ ጉዳይ ላይ ቢናገሩ ሁሉም ባለበት በላይቭ ነው ሲያስተምርም ይሁን ቪዲዮ ሰርቶም ይሁን አንድ ሰው ቢያተርፍ አንድ ሰው እሷን አርአያ እንዳያደርግ ቢመክር ትልቅ ደረጃ አለው እና አላህ Subhanahu Wa Ta'ala ቀናቻውን መንገድ ይወፍቀን اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه አንድ ሰው ተናግሯል ተብሎ የሚተው ጉዳይ አይደለም ይሄ ጉዳይ ምክንያቱም ከጊዜ ወደ ጊዜ አሁን በፊት የነብዩ ስነ ምግባር አቢ አህመድ የነብዩ ስነ ምግባር ነው ተላበሰ ነው ተብሎ የተጨበጨበበትን አይተናል ዋንጫ የተሸለሙበትንም አይተናል ግን ወደፊት ምን እንደሚመጣ እናቀም አሁንም ደግመዋለሁ አቢ አህመድ የነብዩን ስነ ምግባር ነው ያዘው ይሄም እንደ ነብዩ ነው ስነ ምግባሩ ተብሎ ባደባለ ሲወራ ዝምን የተባለው አሁንም ወረድ ተብሎ ደግሞ ያው ይሄንኛው ከዛ ያነሳ ነው ዘውጁና የሚልን ቀውል ዘን ያን ዘውጅ እናጋባለን ብሎ ቁርአን አንቀጽን ያለ ቦታ አምጥቶ ያው ሰራተኞቻቸውንም አጋቡ ብሎ አላህ በሚል የት እንዳላላቅም አላህ ሰራተኞቻቸውን አጋቡ ያለበትን እንደዛ እየተመጣ ሰዎችን በዲን ስም የተሸወደ ነው ከዲን በፊት በነገራችን ማለት የሚያጋቡ ብዙ ነበሩ እናጋባለን የሚሉ ብዙ ሰዎች ነበሩ ወላኪን ማዕሩፍ ነው ይሄ